አደይ ድራማ በክፍል 58 እንግዲህ አደይ ከዛ ቤት ለቃ ወደ ቤተሰቦቿ ወደ ክፍለ ሀገር ሄዳለች። እንደዚህም ያደረገችበት ምክንያት የአደይ አባት ከክፍለ ሀገር ወደ ከተማ መጥቶ አደይን እየፈለጋት ነው። ካገኛት ደግሞ ወደ ክፍለ ሀገር ወስዶ እሱ ለሚፈልገው ሰው ሊድራት ይፈልጋል። እሷ ደግሞ እዛ ጋር ማግባትም ሆነ ምንም ነገር አትፈልግም። እሷ የምትፈልገው እናቷን መቀየርና ለእናቷ ደስታን መፍጠር ነው ማለት ነው። አደይ እንግዲህ እዛ ቤት ወጥታ የሄደችበት ምክንያት አንደኛው አባቷ ነው። ሁለተኛው ደግሞ የፍቅርና የቤዛ ጭቅጭቅ ስላሰለቻት ስላደከማት ከነሱ ጭቅጭቅና ንትርክ ለመላቀቅ ስትል ያን ቤት ትታው ሄዳለች ማለት ነው። እዛ ቤት በመውጣቷ አደይ በጣም አዝኗል፣ ተክዟል። እንዴት ማግኘት እንዳለበት እንዴት እንደሚያገኛት ለምለምን እየጠየቃት ነበረ። ለምለም ለጊዜው መናገር ባትፈልግም ነገር ግን እሷ ባትነግረውም እነ ኤላ ስነነገሩት ዴቭ በጣም አዝኖ ተክዞ ተስፋ ቆርጦ ነው ያለ። ደስታው ሁሉ ጠፍቶ ጭልምልም ብሎበታል። ነገር ግን ዴቭ እንዴት አደይን ማግኘት እንዳለበትና ወደ ክፍለ ሀገር ማን ሊወስደው እንደሚችል እያፈላለገ ነው። በእርግጠኝነት በቀጣይ ክፍል አደይ ወደ አዲስ አበባ ካልተመለሰች ዴቭ ራሱ አደይን ሄዶ የሚያገኛት ይሆናል ማለት ነው። ሌላ ፍቅር አደይ መውጣቷን አስመልክቶ ደስ ብሏታል። ነገር ግን ከቤዛ ጋር አሁንም ሰጣ ገባና ክርክር ውስጥ ናቸው። እንግዲህ ናኦል የታዘዘውን አንድ ነገር አሳክቷል። የመጀመሪያው ትዕዛዙ አደይን እዛ ቤት እንዲያስወጣላት እና በቃ እሷን ማየት እንደማትፈልግ ነበር የነገረችው። እንግዲህ ናኦልም ተሳክቶለት አደይ እዛ ቤት ወጥታለች። አሁን ደግሞ አደይን ካስወጣ በኋላ ቤዛን ማስወጣት እንዳለበት ፍቅር ነግረዋለች። ነገር ግን ቤዛም ደግሞ የጋራ ጥቅም እንደምታገኝና ለምለምን እንዲያስወጣላት እየነገረችው ነው። እንግዲህ ናኦል ከፍቅር ይልቅ ቤዛን እየሰማ ነው ማለት ነው። ናኦል እንግዲህ አሁን ላይ ትልቁ ስራ ያደረገው ከለምለም ጋር እየተቀራረበ ነው ማለት ነው። ይሄ ማለት ከኤላ ጋር ጣልቶ ለምለምንም እንዲሁ ከኤላ አለያይቶ ወይም ደግሞ ወደ ሌላ ቦታ እንድትሄድ አድርጎ ቤዛና ኤላን አንድ ላይ ማድረግ ነው ማለት ነው ፕላኑ። እንግዲህ ለምለም የእውነት ተሸውዳ ከኤላ ጋር ተጣልታ ከሌላ ቦታ የምትሄድ ይመስላችኋል? ወይስ ደግሞ ሳይሳካላት ቀርቶ ቤዛ ሌላ መንገድ የምትጠቀም ይመስላችኋል? ቤዛ አሁንም ቢሆን እዛ ቤት የመጣችበት ዋናው ፕላኗ ታውቋል። ከባርኮትና ከኤላ ገንዘብ መውሰድ ነው። ነገር ግን ባርኮት ቼክ ማድረግ እፈልጋለሁ፣ የተያዘውን ቤታችሁንም ሆነ የታሰረውን ወንድምሽን ልታሳይኝ ትችላለሽ፣ እሱን ካላሳየሽኝ ግን ገንዘቡን ልሰጥሽ አልችልም በማለት እንግዲህ ቤዛን ትልቅ ወጥመድ ውስጥ አስገብቷታል። ቤዛ ደግሞ እንዴት ነው የእናቴ ቤት ተይዞብኛል፣ ወንድሜ ታስሯል ብዬ ከተናገርኩ በኋላ እነዚህ ነገሮች ማሳየት የምችለው የሚለው ነገር ጭንቀት ሆኖባታል። እሷ ማሳየት አልፈልግም፣ እንዴት ሊሆን ይችላል፣ መሆን የለበትም፣ እኔን ካላመንከኝ ምንም ማድረግ አልችልም፣ ካመንከኝ ግን ገንዘቡን ብሰጠኝ የተሻለ ይሆናል ብላ እንግዲህ ባርኮትን ለማሳመን ሞክራ ነበረ። ባርኮት ግን ሊያምንላት ስላልቻለ እንግዲህ ምን አይነት አማራጭ ልትጠቀም እንደምትችል እንግዲህ በቀጣይ ክፍል የምናየው ይሆናል። እናቷን አሳምና የእውነት ልክ እንደሷ ዋሽታ ገንዘቡን እንድትቀበል ታደርጋታለች ወይስ ደግሞ እናቷ አልዋሽም ብላ የእውነቱን አውጥታ ቤዛን የምታዋረዳት ይመስላችኋለኝ? መቼም እናት ልጇን አታዋረድም። ነገር ግን ይህን ውሸት መዋሸትስ ትችላለች ወይ እናቷ የሚለው ነገር እንግዲህ በቀጣይ ክፍል የምናየው ይሆናል። ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። አደይ ድራማ እንግዲህ ክፍል 58 የተፈጠሩ ብዙ ነገሮች አሉ። ክፍል 59 ላይ ደግሞ ምን ይፈጠራሉ የሚለውን አብረን የምናየው ይሆናል። በክፍል 58 እንግዲህ አደይ ክፍለ ሀገር ቤተሰቦቿ ከሄዳለች። ዴቭ በጣም አዝኖና ተክዞ አደይ በመሄዷ ቀኑ ጨለማ ሆኖባታል። ሌላ ፍቅርና ቤዛዛ እየተጨቃጨቁ ነው። ምግብ የሚሰራ እንኳን አጥተዋል። እንግዲህ አዲስ ሰራተኛ ሊያመጡ ነው። አዲስ ሰራተኛዋ ምን አይነት ሰው ልትመጣ ትችላለች? ዴቭ አደይ በመሄዷ በጣም ከፍቶታል። ነገር ግን አሁን አዲስ ሰራተኛ ስትመጣ ምናልባት ከአዲሷ ሰራተኛ ጋር ወይ ፍቅር ሊይዘው ይችላል ወይም ከእሷ ጋር ሆኖ አደይን ሊረሳት ይችላል። በሌላ በኩል ግን ዴቭ ማድረግ ያለበት ነገር አደይን ፍለጋ ወደ ክፍለ ሀገር መሄድ ነው ማለት ነው። አደይስ እንዴት ነው ከክፍለ ሀገር ወደዚህ ልትመለስ የምትችለው? እናቷ ገና ቤት ከመግባቷ አዲስ ህይወት ጀምረሻል፣ ትዳር ልትመሰርች ነው ወይ የማለት ጥያቄ ነበር ያቀረበችላት። ይህ ጥያቄዋ ለአደይ
ጥሩ ባይሆንም ነገር ግን የግድ መጠየቅ ስላለባት እናትየው አደይን ይህንን ጥያቄ ጠይቃታለች። አደይም እንግዲህ አሁን ጓደኛ መያዝ አልፈልግም፣ ትዳር መመስረትም አልፈልግም፣ እኔ የምፈልገው አሁን እናቴን መቀየር እንጂ ሌላ ነገር ምንም ነገር አልፈልግም በማለት እንግዲህ የሚያስደነግጥ መልስ መልሳላታለች ማለት ነው። አደይ እንግዲህ እናቷን አይታ አባቷ ከአዲስ አበባ ወደ ክፍለ ሀገር ሲመለስ ተደብቃ መመለስ ነው። ነገር ግን የክፍለ ሀገር ሰዎች እዛ አደይን እያዩት ስለነበረ ምናልባት እዛው አግብታ ልትቀርም ትችላለች፣ ላትመለስም ትችላለች። በእርግጠኝነት አደይ ወደነ ፍቅር ቤት የምትመለስ አይመስለኝም። ያ ሁሉ ስቃይና መከራ ካየች በኋላ የመመለስ እድሏ በጣም ዝቅተኛ ነው። ምናልባት የነ ባርኮት እናት እንድትመለስ ካለመነቻት አደይ ወደ ከክፍለ ሀገር ወደ እነ ፍቅር ቤት አትመለስም። ፍቅር አደይ በመውጣቷ ብትደሰትም ነገር ግን አሁንም ሌላ የማትነቀል እሾህ ቤዛ የምትባል ተንከሲስ ቤቷ ውስጥ ሆና እሷ ሁሉን ነገር ልቆጣጠረው፣ እኔ ላድርገው፣ እኔ ልፍጠረው ማለቷን ጀማምረዋለች። እንግዲህ ባርኮት ሊሸወድ ትንሽ መንገድ ጀምሮ ነበር። ነገር ግን በለምለም አማካኝነት ሁሉን ነገር ቼክ እንዲያደርግ ስለነገረችው ባርኮት አሁን ላይ ነቅቶባት ቤዛ ላይ እንግዲህ ሁሉንም ነገር ቼክ ካላደረኩ ገንዘብ አልሰጥሽም በማለት እንግዲህ ቤዛን አሳፍሮታል ማለት ነው። ናኦል ለምለም ጋር መጠጋጋቱን ቀጥሎታል። ምን አስቦ እንደሆነ ባይታወቅም እንግዲህ ለምለምን በአብዛኛው እያገኛት ይገኛል። ኤላም ደግሞ ይሄን ነገር ሳይ እየደበረውና እየከፋው ይገኛል ማለት ነው። እንግዲህ አደይ ድራማ በቀጣይ ክፍል ምን ሊፈጠር ይችላል የሚለውን ነገር የምናየው ይሆናል።